ሰላም ቤተሰቦች፣ በዛሬ ቪዲዮ 7 መሪ እንዲጠነክር የሚያደርጉ ምክንያቶችን ነግራችኋለሁ። ከነዚህ መካከል እናንተ ራሳችሁ መካኒክ ጋር ሳትሄዱ የምታስተካክሏቸውም ይኖራሉ። ከዛ በፊት ይሄን ቪዲዮ ላይክ በማድረግ እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ይሄን ቪዲዮ ጀምሩ። ወደ ጉዳያችን እንሂድ። አንደኛ ሎ ፓወር ስቲሪንግ ፍሉይድ ወይም የመሪ ዘይት ማነስ። አብዛኛው የመሪ መድረቅ ችግር የሚፈጠረው የመሪ ዘይት በማነስ ነው። የመሪ ዘይት በፓምፕ ውስጥ በበቂ ሁኔታ ሲኖር ቀለል ያለ መሪ እንዲኖረን ያግዘናል። በመሆኑም የሞተር ዘይት ጧት ቼክ እንደምናደርገው የመሪ ዘይታችንም ቼክ በማድረግ ለዚህ መፍትሄ ማግኘት እንችላለን። ሁለተኛ ዳሜጅድ ኦር ሉዝን ስቲሪንግ ድራይቭ ቤልት ወይም የላላ የመሪ ቺንጋ። የመሪ ቺንጋ በአግባቡ ሲታሰር በፓምፕ ውስጥ ያለውን ዘይት ፓምፕ በማድረግ መሪ ቀለል እንዲለን ያደርጋል። ነገር ግን ከአገልግሎት እድሜ ብዛት ከላላ ወይም በቴክኒሻን ስህተት ምክንያት ከላላ መሪ እንዲከብደን ያደርጋል። በመሆኑም ቺንጋውን በመቀየር ወይም በማስወጠር ይህን ችግር መፍታት እንችላለን። ሶስተኛ ቲክ ኦር ኮንታሚኔትድ ፓወር ስቲሪንግ ፍሉይድ። የወፈረ ወይም የተበከለ ዘይት። ለረጅም ጊዜ ያገለገለ ዘይት ይወፍራል ወይም ይበከላል። በዚህ ምክንያት መሪያችን እንዲጠነክር ያደርጋል። በመሆኑም ጊዜውን ጠብቀን መቀየር ይኖርብናል። አራተኛ ፌልድ ፓወር ስቲሪንግ ፓምፕ ወይም የተበላሸ የመሪ ፓምፕ። የመሪ ፓምፕ በጎደለ ዘይት በመንዳት ለረጅም ጊዜ ባገለገለ ዘይት በመንዳት በላላ ቺንጋ በመንዳት እንዲሁም ፓምፑ ላይ በሚገኙ የዘይት ሲሎች መበላት ምክንያት እንዲሁም በፓምፕ ውስጥ የሚገኙ ኮምፖነንቶች ወይም ሺሞች መበላት ምክንያት ይበላሻል። በመሆኑም መካኒክ ጋር በመሄድ ቼክ ማስደረግ እንዲሁም የሚቀየሩ ነገሮችን ማስቀየር ይኖርብናል። አምስተኛ አንደር ኢንፍሌትድ ታየር ፕሬሸር ወይም በትክክል አየር ያልተሞላ ጎማ። ንፋስ የወረደ ጎማ መሪያችን እንዲጠነክር ያደርጋል። በዋናነት በከፍተኛ ፍጥነት ስንሄድና ድንገተኛ የሆነ መሪ ማዞርን ስናደርግ። በመሆኑም አራቱም የመኪናው ጎማዎች በትክክለኛው የአየር መጠን መሞላት ይኖርባቸዋል። ስድስተኛ ሚስ አላይንድ ዊል። አላይመንት በትክክል ያልተሰራ መኪና ወደ አንድ በኩል የመጎተት ጸባይ ይኖረዋል። ይህም መኪናውን ቀጥ ለማድረግ እንድንቸገር ያደርጋል። ይህም መሪው እንደጠነከረ እንዲሰማን ያደርጋል። ሰባተኛ ወርን ቦል ጆይንት ወይም የተበላ ብራቾ እንዲሁም ቴስቲኒ። የተበላ ቴስቲኒና ብራቾ በሚኖር ሰዓት መሪው የመጠንከርና እንዲሁም ቫይብሬት የማድረግ ጸባይ ይኖረዋል። ለነዚህ 7 ችግሮች መፍትሄ በመስጠት ብቻ የመሪ መጠንከርን መከላከል እንችላለን። ሌሎች እንደዚህ አይነት ችግሮች ላይ መፍትሄ የሚሰጡ ቪዲዮዎችን እዚህ ቻናል ላይ ታገኛላችሁ። በሌላ አስተማሪ ቪዲዮ እስከምንገናኝ ድረስ ባይ ባይ።